ሰላም ጤና ይስጥልኝ የቤዛ አውቶ ወርልድ ቤተሰቦች፣ ዛሬ በጉጉት የሚጠበቁ የ2026 እና 2027 ምርጥ የቅንጡ ኤስዩቪ መኪናዎችን ይዘንላችሁ ቀርበናል። ከፌራሪ እስከ ሮል ሮይስ፣ ከኤሌክትሪክ እስከ ሃይብሪድ ሞተሮች ያሉ ድንቅ ስራዎችንም እናያለን። የትኛው መኪና የዓለማችን ውድና ምርጡ እንደሆነና ዋጋቸውስ በኢትዮጵያ ብር ሲመነዘር ስንት እንደሚደርስም አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። 10ኛ ደረጃ ላይ የምናገኘው እንግዲህ የመርሴዲስ G580 ነው። የኤሌክትሪካል ጂ ዋገን ማለት ነው። ይህ ኤሌክትሪካሉ ጂ ዋገን እንግዲህ ተወዳጅ ሳጥን መሳይ ቅርጹን ሳይለቅ በዘመናዊ የኤሌክትሪካል መኪና መገለጫዎችን አካቶ ቀርቧል ማለት ነው። ውስጣዊ ክፍሎቹም ጥንካሬን ከቅንጦት ጋር ያገናኛል። የቆዳ መቀመጫዎች፣ ድባብ ፈጣሪ መብራቶችና ድርብ ዲጂታል ስክሪኖችንም አካቶ ይዛል። እንዲሁም ደግሞ በአራት የኤሌክትሪክ ሞተሮች የሚመነጭ ግዙፍ ኃይልና እንደ ታንክ ተርን ያሉ የላቁ የኦፍሮድ ቴክኖሎጂዎችንም የታጠቀው ይህ መኪና አሁን እንግዲህ የምድረ በዳው ንጉስ ሆኖ ቀጥሏል ማለት ነው። ታዲያ የዚህ ቅንጡ መኪና መነሻ ዋጋ እንግዲህ 150,000 የአሜሪካ ዶላር ሲሆን ወደ ኢትዮጵያ እንግዲህ ስንቀይረው 19.5 ሚሊዮን ብር ይገመታል ማለት ነው። 9ኛ ላይ እንግዲህ የምናገኘው ቅንጡ መኪና BMW XM11 ነው። ይህ መኪና እንግዲህ BMW በታሪክ የሰራቸው እጅግ ኃይለኛ ተከታታይ ከሆኑ መኪናዎች ውስጥ የሚካተትና ዋነኛው ነው። የዚህ መኪና ዲዛይን እንግዲህ እጅግ በጣም የተዋበና ችላ ለማለት የማይቻለው የBMW XM አስደናቂ ዲዛይን እንደ ሳሎን ካረፈ ውስጣዊ ክፍል ጋር ያጣመረ ሲሆን የሱፐር መኪና ያህል ፍጥነትንም የሚያመለጭና ፕለጊን ሃይብሪድ ወይም ደግሞ V8 ሞተርንም በውስጡ ያካተተ ነው። በተጨማሪም ደግሞ በኤሌክትሪክም ብቻም የተወሰነ ርቀት እንዲጓዝም ያስችላል። ይህ መኪና ታዲያ የሱፐር ካር ያህል ፍጥነት የሚያመነጭና የ738 ሆርስ ፓወር ሃይብሪድ ሞተርንም በውስጡ ያካተተ ነው። በተጨማሪም ደግሞ በኤሌክትሪክም ብቻ የተወሰነ ርቀትም እንድንጓዝ ያስችላል። ይህ መኪና የኃይልና የዘመናዊነት መገለጫ ሆኗል። የዚህ መኪና መነሻ ዋጋ ታዲያ 160,000 የአሜሪካ ዶላር ሲሆን ወደ ኢትዮጵያ ስንቀይረው 20.8 ሚሊዮን ብር አካባቢ ይሆናል ማለት ነው። በ8ኛ ደረጃ የምናገኘው እንግዲህ ሬንጅ ሮቨር ስፖርት ኤስዩቪ ነው። ይህ ቅንጡ ኤስዩቪ እንግዲህ በከፍተኛ ብቃት ያለው ጉልበትና ጥራትን አካቶ የያዘ ሞዴል ሲሆን የካርቦን ፋይበር ጎማዎችም የተገጠሙለት ነው። ይህ ደግሞ ክብደቱን በመቀነስ እጅግ ፈጣን እንዲሆን ያስችለዋል ማለት ነው። ይህ ቅንጡ መኪና ታዲያ በጥንቃቄ የተሰራ የውስጥ ክፍል ያለውና እንዲሁም ደግሞ ትዊን ቱርቦ እንደ V8 አይነት ማለት ነው የመኪናው ሞተርን ያካተተ ነው። ታዲያ ይህ መኪና ለጠመዝማዛ መንገዶች እንዲሁም ደግሞ ለሻካራ ምድር እጅግ ተመራጭም ያደርገዋል። የዚህ ምርጥ መኪና መነሻ ዋጋ ታዲያ 185,000 የአሜሪካ ዶላር ሲሆን ወደኛ ስንቀይረው 24 ሚሊዮን ብር አካባቢ ነው። በ7ኛ ደረጃ ላይ የምናገኘው ቅንጡ መኪና እንግዲህ መርሴዲስ ሜይባች G ክላስን ነው። ይህ ቅንጡ ኤስዩቪ መኪና እንግዲህ ከኤስዩቪነት ይልቅ ወደ ግል ጀትነት የሚያመዝን ባህሪ ያለው ሲሆን ትኩረቱን ሙሉ ለሙሉ የኋላ ወንበር ምቾት ላይ ያተኮረ ነው። የሚጋደሙ ውብ የሆኑ የማሳጅ ወንበሮችን ያካተተና ምርጥ የሆነ ፍጹም ጸጥታ ያለውን ጉዞንም እንዲኖር ያመቻቻል። ታዲያ ይህ መኪና እንግዲህ በሾፌር ዘና ብለው እየተዝናኑ ጉዞትን ለማድረግ የሚፈልጉ ባለጸጎች በውበቱም በምቾቱም የሚመርጡት ውብ መኪና ነው። ታዲያ የዚህ ውብ መኪና መነሻ ዋጋው 180,000 የአሜሪካ ዶላር ሲሆን ወደኛ ስንቀይረው 23.4 ሚሊዮን ብር አካባቢ ነው። በ6ኛ ደረጃ ላይ የምናገኘው ቅንጡ መኪና እንግዲህ ቤንትሊ ቤንታይጋ የሚባለው ነው። ይህ ቅንጡ መኪና እንግዲህ ግርማ ሞገስ ያለውና በእጅ ጥበብ የተሰራው ቤንታይጋ ጥንታዊ የቅንጦት ስሜትን ከዘመናዊ ብቃት ጋር ያቀርባል። በውስጠኛው ክፍል ውስጥ ያሉት የእንጨትና የቆዳ ጥራቶች በዓለም ላይ ካሉ ምርጥ እቃዎች ሁሉ የተለየና የሚመረጥ ነው። ውበትን፣ ጥራትን እንዲሁም ደግሞ የሞተር ብቃትንም አንድ ላይ አጠቃሎ የሚይዝ ይህ ቤንታይጋ መኪና በሁሉም ረገድ ልዩ ያደርገዋል። የዚህ ቅንጡ መኪና መነሻ ዋጋ እንግዲህ 205,000 የአሜሪካ ዶላር ጀምሮ ያለ ሲሆን በእኛ እንግዲህ ሲቀየር ወደ 26.6 ሚሊዮን ብር አካባቢ ማለት ነው። በ5ኛ ደረጃ ላይ የምናገኘው ቅንጡ መኪና እንግዲህ ቶዮታ ሴንቸሪ ኤስዩቪ ነው። ይህ የጃፓኖች ልዩ ምርት የሆነው ኤስዩቪ የነሱ ሮል ሮይስ ብለን ብንወስደው ማጋነን አይሆንም። የውስጠኛ ክፍሉ ጸጥታ እጅግ ከፍተኛ ከመሆኑ የተነሳ የልብ ምትሆን ራሱ መስማት የሚያስችል አይነት ነው። ይህ መኪና እንግዲህ ለንጉሳውያንና ለከፍተኛ ባለስልጣናት ብቻ የሚመረት ነው። ታዲያ የዚህ መኪና ዋጋው ስንት ነው ካላችሁኝ እንግዲህ የመነሻ ዋጋው 190,000 የአሜሪካ ዶላር ሲሆን ታዲያ ወደኛ ስንቀይረው 29,500,000 ብር አካባቢ ይመጣል ማለት ነው።
በአራተኛ ደረጃ እንግዲህ የምናገኘው ኦስተን ማርቲን DBX 707 የተባለው ልዩ ቅንጡ መኪና ነው። ይህ መኪና እንግዲህ በዓለማችን ላይ እጅግ ፈጣን ከሆኑ SUVዎች አንዱ ነው። ያ ማለት ስፖርት ካር በSUV ሞዴል ማለት ነው። ይህ መኪና እንግዲህ አስገራሚ ፍጥነትን ከልዩ ምቾት ጋር አያይዞ በከፍተኛ ቴክኖሎጂዎችም የታደሰ የውስጥ ክፍል ያለው DBX 707 በአሁኑ ወቅት ዓለማችን ላይ ካሉ ፈጣንና አስደሳች ቅንጦትን ከሚያቀርቡ SUVዎች ውስጥም አንዱ ነው። ታዲያ የዚህ መኪና መነሻ ዋጋው 250,000 የአሜሪካ ዶላር ሲሆን ወደኛ ስንቀይረው 32.5 ሚሊዮን ብር አካባቢ ይሆናል። በሶስተኛ ደረጃ ላይ እንግዲህ የምናገኘው ላምበርጊኒ ኦረስ SC ሃይብሪድ መኪናን ነው። ይህ ቅንጡ መኪና እንግዲህ የኤሌክትሪክ ሞተርና የV8 ሞተርን ተደምሮ 789 ሆርስ ፓወርን የሚያመነጭ ልዩ ቅንጡ መኪና ነው። ይህ መኪና መሬት ላይ ሳይሆን መንገድ ላይ የሚበር የጦር አውሮፕላን ነው የሚመስለው። እንዲሁም ደግሞ በግልጽ ላምበርጊኒ በመሆን የሚታወቀው ኦረስ እጅግ ከፍተኛ ብቃትን ለዕለት ተዕለት አገልግሎት በሚመች መልኩ ይዞ ነው የቀረበው። ሃይብሪድ ስሪቱ ደግሞ ኃይሉን ይበልጥ በመጨመር ብቃቱን አሳድጎታል። ታዲያ የዚህ ላምበርጊኒ የመነሻ ዋጋው ስንት ነው ካልን 279,000 የአሜሪካ ዶላር ጀምሮ ያለ ሲሆን ወደኛ ስንቀይረው 43,500,000 ብር አካባቢ ድረስ ይሄዳል። በሁለተኛ ደረጃ እንግዲህ የምናገኘው ቅንጡ መኪና ፌራሪ ፑልሳንግ የተሰኘውን ውብ መኪና ነው። ይህ ቅንጡ መኪና እንግዲህ የፌራሪ የመጀመሪያው 4 በሮች ያሉት መኪና ሲሆን ሞተሩም V12 ያለውና ድምጹም ከምንም በላይ የሚማርክ መኪና ነው። የኋላ በሮቹም ወደ ኋላ የሚከፈቱ ናቸው። የድንቅ መኪና እንዲሁም በተጨማሪ በሱፐር ካርና በኤስዩቪ መካከል ያለውንም ልዩነት ያጠፋል። በውድድር መኪኖች ወይም ደግሞ በስፖርት ካር የተቃኘው ዲዛይንን 4 ነጠላ የስፖርት ወንበሮችን አካቶ በውስጡ የያዘ ሲሆን በዚህ ዘርፍ የማይገኝ የመንዳት ልምድንም ይጨምራል። ታዲያ የዚህ ቅንጡ ፌራሪ መነሻ ዋጋ ከ400,000 የአሜሪካ ዶላር ጀምሮ ያለ ሲሆን ወደኛ ስንቀይረው እንግዲህ 52 ሚሊዮን ብር ጀምሮ ማለት ነው። በአንደኛ ደረጃ ላይ የምናገኘው እጅግ የዓለማችን ውቡና ቅንጡ መኪና እንግዲህ ሮል ሮይስ ኮሎነል የተሰኘውን መኪና ነው። በቅጽል ስሙም የቅንጦት ንጉስ ብለው ነው የሚጠሩት። ይህ መኪና እንግዲህ በከፍተኛ የቅንጦት ደረጃ ላይ የሚገኝ ኩሊናር፣ ደፋር፣ ትዕዛዝ ሰጪና ፍጹም ምቹ ነው። በእጅ የተሰሩ ግብአቶችን ያካተተ ድምጽ አልባ ጉዞንና ገደብ የሌለው የማስዋቢያ አማራጮችንም በውስጡ የያዘ ነው። የመጨረሻው የቅንጦት SUV መገለጫም ያደርጉታል። ታዲያ የዚህ ቅንጡ ሮል ሮይስ መነሻ ዋጋ 472,750 የአሜሪካ ዶላር ጀምሮ ሲሆን በእኛ ስንቀይረው 73,630,000 ብር አካባቢ ይደርሳል ማለት ነው። እንግዲህ ተመልካቾቼ የ2026 እስከ 2027 ምርጥ የቅንጡ SUV መኪና እይታችን ይህንን ይመስል ነበር። አንድ ምርጫ ቢኖራችሁ የትኛውን ትመርጣላችሁ? ዘመናዊ ቴክኖሎጂን፣ አስደናቂ ብቃት ወይስ ደግሞ የማይወዳደር ምቾትን? እናንተ የትኛውን እንደምትመርጡ ኮሜንት ላይ አስቀምጡልኝ። እኔ በበኩሌ የመጀመሪያ 10ኛ ደረጃ ላይ የሚገኘውን መርሴዲስ ቤንዝን እመርጣለሁ የዋጋ አድናቂ ስለሆንኩኝ። እንግዲህ በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።